በዛሬው የቢዝነስ አይዲያ መኪና ዩዝድ ይሸጣል ተጠቀምንበት ማለት ነው። ታውቃላችሁ ልብስና ጫማም ይሸጣል በተወሰነ መልኩ። ነገር ግን በብዛት እነዚህ የተጠቀምናቸውን እቃዎች በመስራት ገንዘብ ልታገኙ ትችላላችሁ። ፈርኒቸር ለምሳሌ የቤት እቃዎች አልጋ፣ ሶፋ፣ ቁምሳጥን፣ ጠረጴዛ፣ ወንበር የመሳሰሉ ሰዎች የተጠቀሙባቸው ለአንዳንድ ሰዎች አዲስ ሊሆን ስለሚችል ያንን እቃ እየገዙ በመሃል ትርፍ እየያዙ መሸጥ የተወሰነ ቦታ ነው የሚያስፈልጋችሁ። ያ ትልቅ ቢዝነስ ነው። ከዚህ ጋር ተያይዞ ሰዎች የተጠቀሙበት ቢዝነስ ሲባል ምን ማለት ነው? እሱ ልንገራችሁ። መጀመሪያ ሰከንድ ሃንድ የሚባለው ቢዝነስ ነው። ሰዎች አንድ የተጠቀሙበት ይሄ ነገር ወይ ደብሯቸው ሊሆን ይችላል፣ መቀየር ፈልገው ሊሆን ይችላል። የራሳቸው የላይፍ ፕሪንሲፕል ይኖራቸዋል። አንድ አመት ከተጠቀሙበት መሸጥ ብለው። ስለዚህ ያንን እቃ እናንተ በመግዛት ልትሰሩ ትችላላችሁ ማለት ነው። ሰከንድ ሃንድ የሚባሉ አሉ። ልብስ ላይ እናውቃቸዋለን። ስለዚህ ፈርኒቸር ልንገባበት እንችላለን። ኤሌክትሮኒክስ ራሱን የቻለ ነው። ኤሌክትሮኒክስ ማለትም ኮምፒውተር ሊሆን ይችላል፣ ቲቪ ሊሆን ይችላል፣ የጌም ሞኒተሮች ሊሆን ይችላሉ፣ ካሜራ ሊሆን ይችላል፣ ስልክ ሊሆን ይችላል። እነዚህ ኤሌክትሮኒክስም ራሱን የቻለ ሰከንድ ሃንድ አለው። ስለዚህ በዛ መሰረት ሰከንድ ሃንዱን በማቅረብ ገዝቶ በመሸጥ ወደ ቢዝነስ ልትገቡ ትችላላችሁ። ይሄ ኤሌክትሮኒክስን በተመለከተ ነው ማለት ነው። ፈርኒቸር ነግራችኋለሁ። ክሎዝ ልብስም እንደዚሁ ከውጪ ከዱባይ፣ ከቱርክ፣ ከቻይና፣ ከአሜሪካ፣ ከአውሮፓ ይገባል። እኛ ሀገር ሲገባ ብራንድን ተከትላችሁ ናይኪ ከሆነ የናይኪን ብቻ፣ ኤሌክትሮኒክስ ጋር ብንመለስ ሳምሰንግ ከሆነ የሳምሰንግ ብቻ ሰከንድ ሃንድ እቃዎች በመያዝ ስራውን ልትሰሩ ትችላላችሁ። በብዛት አረብ ሀገር የሰራችሁ ሰዎች ልታገኙ ትችላላችሁ እቃውን። እነዚህ ድሬዳዋ፣ ሐዋሳ፣ መቀሌ እነዚህ ዋና ዋና ከተሞች ላይ እነዚህ እቃዎች በደንብ ሊሄዱ ይችላሉ። ከአንዱ በመግዛት የተወሰነ ጥገና የሚያስፈልገው ከሆነ ጠግኖ አጥቦ አጽድቶ ለሌላ ሰው መሸጥ፣ እንዳልኳችሁ ለሌሎቹ አዲስ ሊሆን ስለሚችል በዚህ ቢዝነስ ላይ ልትሰማሩ ትችላላችሁ ማለት ነው። ኦፊስ ኢኩፕመንት የሚባሉ እንደዚህ እንደ ፕሪንተር፣ እንደ ፋክስ፣ እንደ ፎቶኮፒ እቃዎችም እንደዚሁ ሰከንድ ሃንድ ራሱን የቻለ ሰከንድ ሃንድ አለው። በሰከንድ ሃንድ ሰዎች ይገዛሉ። ፕሪንተር እኔም ገዝቼ አውቃለሁ። አዲሱን ከመግዛትም የቆየው እንደውም በጣም ኳሊቲ ነው የሚባለው ነገር አለ። ስለዚህ ሰዎች ቢጠቀሙበትም የሚቀያየሩ እቃዎች አሉ። እሱን ትቀይሩታላችሁ። ነገር ግን እዚህም ላይ ኦፊስ ኢኩፕመንት ላይም የሰከንድ ሃንድ ስራ አለ። ይህንንም ያዙት። አንዱ ላይ እንግዲህ እናንተ የምትፈልጉት ወይ ቅርብ የሆነው እናንተ ላይ ልትሰማራላችሁ። ግን የራሱ ትልቅ ቢዝነስ ነው ማለት ነው። እዚያ ተያይዞ ጫማ፣ መጽሐፍ አለ። በዚህ ካነበባችሁ በኋላ ለመጽሐፍ አዛሪዎች ምናምን መሸጥ ትችላላችሁ። እሱ ሰከንድ ሃንድ ይሰሩታል። መጽሐፍ አለ ሰከንድ ሃንድ ያነበቡ ሰዎች ካነበቡ በኋላ ምናልባት ይሸጣሉ። እኛ እንደሱ እናነበውና ከተወሰነ ጊዜ በኋላ ሰብሰብ አድርገን ደግሞ ሁሉንም ሸጠ ሌላ መጽሐፍ የምንገዛበት መንገዶች አሉ። መጽሐፍ የሚሸጡ ሰዎችም ይገዟቸዋል። መጽሐፍ በጣም አውርዶም ቢሆን ግን መሸጥ ይቻላል። መጽሐፍም ሰከንድ ሃንድ ይሰራል፣ ጫማም ይሰራል። ሌላ እንደዚህ ቤት ትልልቅ እቃዎች እንደ ልብስ ማጠቢያ ምናምን ካለ ሰዎች ሲቀይሩ ገዝቶ ያንን መሸጥም በደንብ ይቻላል። በነገራችሁ ላይ ፈርኒቸርን በተመለከተ መርካቶ፣ አንድ ደግሞ ወደ ሳር ቤት አካባቢ፣ ሜጃ አካባቢ አዲስ አበባ ውስጥ አይቻለሁ እንጂ መስራት ይቻላል። አንዱ ላይ ሰከንድ ሃንድ ስራ በሚል መስራት ይቻላል። ጫማና ልብስ ስለተለመደ ሌሎቹ ላይ መስራት ይቻላል ማለት ነው። ይሄ የቢዝነስ አይዲያው ነው በአጠቃላይ ማለት ነው። ቢዝነሱ አይዲያው እሱ ከሆነ ላይሰንስ ይፈልጋል። ልትሰሩበት የምትችሉት ቦታ እንደዚህ እንደ ገበያ እንደ መርካቶ ወጣ ያለ መርካቶ ሆኖ ጫፍ አካባቢ ላይ ለትራንስፖርት ምናምን ሰዎች እንዳይቸገሩ ግን የሚታይ ቦታ መሆኑን፣ እንደዚህ ሾላ ገበያ ላይ እንደ ጀሞ የተመሰረቱ አዳዲስ ኮንዶሚኒየሞች ላይ እዛ ላይ ብዙ ሰዎች እየገቡ ስለሆነ እዛ አካባቢ ላይ መስራት ይቻላል። እንደዚህ በሜዳ መልክም ሊሰራ ይችላል እና እቃውን ፊት ለፊት በማድረግ ልትሰሩ ትችላላችሁ። ይሄ የመስሪያ ቦታውን በተመለከተ ነው። ሌሎች ቢዝነስ ላይ ብዙ አንናገርም። እዚህ ቢዝነስ ላይ ግን ስታርታፕ ኮስት ወይ ደግሞ በስንት እንደምትጀምሩት ልንገራችሁ። በቤት ውስጥም ልትሰሩ ስለምትችሉ እቃውን መግዣ ብቻ ነው ኮስታችሁ። እቃውን እንግዲህ 10,000፣ 20,000፣ 15,000፣ 5,000 የምትገዙት ከሆነ አንድ ጠረጴዛ፣ ያንን ጠረጴዛ አለኝ እያላችሁ ፎቶ አንስታችሁ ሰዎችን እየጠየቃችሁ 500 ብር 600 ብር የተረፋችሁ ወደ ቢዝነሱ መግባት ትችላላችሁ። ወደ ሌላ ስራ አዲስ ፈርኒቸር ስራም የምትሄዱት ከዚህ ተነስታችሁ ሊሆን ይችላል። ምክንያቱም ይህንን ስራ ያሁን ለምሳሌ የፈርኒቸርን ስራ ሰከንድ ሃንድ የሚሸጡ ከጎን ደግሞ የእንጨት ስራ የሚሰሩ ሰዎች አሉ አዲስ አበባ ውስጥ ምናምን። ያ ማለት የራሳቸውን ጠረጴዛ ይሸጣሉ፣ ሰከንድ ሃንድ ደግሞ ያን ይሸጣሉ። ስለዚህ ዲዛይንም ከዚህ እየቀዱ የራሳቸውን አዲስ እቃም ይሰራሉ። ወደዚህ የሚመጡት በዚህኛው በሰከንድ ሃንድ ነው ወደ አዲስ ስራ የመጡት። ስለዚህ ሙያ ትማራላችሁ። አንዳንድ ነገሮች ሙያዎችም እዛ ውስጥም ስለምትማሩ በጣም ትልቅ ቢዝነስ ነው። እዛ ግን ገበያውን በዚህ መልክ ብትሰሩት ዲጂታሉ በጣም ሲሰፋ ሰዎች ከቦታ ቦታ መንቀሳቀስ ስለሚያቆሙ ፎቶ ያነሳችሁትን ፎቶ ብቻ እያዩ ዌብሳይት ላይ ምናምን የእናንተ ፕላትፎርም ላይ እያዩ እንዲገዟችሁ በዛ መልክም ልትሰሩ ስለምትችሉ አሁኑ ፎቶ እያነሳችሁ ለሰዎች በቴሌግራም በምናምን እየላካችሁ ቴሌግራም ግሩፕ አድርጋችሁ እሱንም መለማመድ ትችላላችሁ፣ መስራት ትችላላችሁ ማለት ነው። ሊገዙ የሚችሉ ሰዎችን ግሩፕ ውስጥ አድ በማድረግ ገና ከኮንታክታችሁ እቃዎች ልትሸጡ ትችላላችሁ። በተለይ ኤሌክትሮኒክሶችን ማለት ነው።
አሰራሩ ነገራችሁ ይሄ ነው። አንዳንዱ ነገሮች እቃው ሶርስ የሚሆኑ ሰዎች እንዳልኳችሁ ቅድም ከቤታችን ጀምሮ ሊሸጡ የሚችሉ እቃዎችን በማውጣት ወደ ቢዝነስ ልንገባ እንችላለን። ውጪ ሰዎች የሚወጡበት አካባቢ ብዙ ሰዎች ቤተሰቦች ካሉ እቃ የግድ ይቀያይራሉ። እነሱን እቃዎች በመግዛት መስራት ትችላላችሁ። ከመርካቱን በማምጣት አንዳንድ እቃዎችን መሸጥ ትችላላችሁ። ሰከንዳንድ የሆኑ እቃዎችን ወደ ኮልፌ አይጠፋም። እንደዚሁ ሰከንዳንድ ብዙ ቦታዎች አሉ፣ ግን በብዛት የሆነ ተተረካክሞ ያለው። እናንተ ግን ሴሌክት አድርጋችሁ አንድ እቃ ላይ የፈርኒቸር ከሆነ ፈርኒቸር፣ ኤሌክትሮኒክስ ከሆነ ኤሌክትሮኒክስ፣ ልብስ ከሆነ ልብስ፣ ጫማ ከሆነ ብቻ አንድ አድርጋችሁ ያንን ልትሰሩ ትችላላችሁ ማለት ነው። ለእቃችሁ ምንጭ የሚሆነው ማለት ቴሌግራም ከከፈታችሁ ሰዎችም እኔ ጋር ያለ ሊሏችሁ ስለሚችሉ ዋትስአፕ፣ በቴሌግራም እንደዚህ በስልካችሁ መጠቀማችሁን አትርሱ ማለት ነው። ከቴሌግራም እና ከፌስቡክ ከዋትስአፕ ግሩፕ ጋር ተያይዞ ጫማ ሲገዟችሁ አንዳንድ ነገር መጨመር ወይ የሆነ ጠረጴዛ ሲገዟችሁ አንዳንድ አብሮ በነፃ እቃ የምትሰጧቸው ነገሮች መጨመር ከእናንተ ጋር እንዲሰሩ ያደርጋቸዋል። ከዛ ደግሞ መጠየቅ ምን እቃ እነሱ ደግሞ መሸጥ እንደሚፈልጉ ደግሞ መጠየቅ እና በየቀኑ ስዕሎችን የምትሸጧቸውን እቃዎች በየቀኑ ፖስት ማድረጋችሁ ለእነሱ ፊት ለፊት ማድረጋችሁን ማስታወሳችሁን አትርሱ ማለት ነው። ብዙ ጊዜ እንደዚህ አይነት ስራዎች ላይ ኳሊቲው በጣም የወረደ እቃ ሊሆን ስለሚችል ቼክ አድርጉ። እቃዎች እንዳትሸወዱ በጣም እቃዎችን ማየት አለባችሁ። ማጓጓዣ ስትጠቀሙ አብሶ ፈርኒቸር ላይ ኤሌክትሮኒክስ ነገሮች ላይ በጣም ተጠንቀቁ። ዩዝድም ስለሆኑ በቀላሉ አጉል ሳይሆን ማለት ነው። ለደንበኞቻችሁ ግን የተወሰነ ጋራንቲ የምትሰጡ እቃው ላይ ከተማመናችሁ የተወሰነ ጋራንቲ መስጠታችሁን አትርሱ ማለት ነው። ኤሌክትሮኒክስ ጋር ተገናኝቶ ያንን ቴክኒካል ነገሩ የተበላሸ እቃ ከሆነ ቴክኒካል ነገሩ ሊሰሩ የሚችሏቸውን ሰዎች በጣም ማወቅ አለባችሁ። ኤኒ ቢዝነስ ኮኔክሽን ቢዝነስማን ኮኔክሽን ማስፋት አለበት። በየጊዜው ሰዎች ቢዝነስ ላይ ያሉ ሰዎች ኤኒ ቢዝነስ ላይ ያሉ ሰዎችን መታወቃቸውን አትርሱ። እንደ አንድ ትልቅ ስራ ስለሆነ ማለት ትልልቅ ዶኔሽን የሚደረጉ እቃዎች አሉ። እዛ መሀል መግባት ትችላላችሁ። የሕክምናም ይሁን የቢሮ እቃም ቢሆን ለኤንጂኦዎች ሲሰጡ ወይ ኤንጂኦዎች ሲሰጡ መሀል ላይ የተበላሹ እቃዎች ካሉ ያንን መጠገንና መሸጥም መሀል ላይ ልትገቡ ትችላላችሁ። ይሄ እንደ ቲፕ ነው የምነግራችሁ። ይሄንን እኛ ሀገር ዩዝድ እቃ በጣም ካረጀ እስክንጥለው ድረስ ነው የምንጠቀመው። ግን ደግሞ አሉ ግን ሰዎች እቃ የሚቀይሩ ሰዎች አሉ በትክክል እና ያንን ማፈላለግ ትልቅ ቻሌንጅ ሊሆን ይችላል። ነገር ግን ቢዝነስ ብላችሁ ከያዛችሁት ልትሰሩበት ትችላላችሁ። በጣም ብዙ ብርም ሳታወጡበት ስለምትሰሩት ለብዙዎች ይሄንን ኢንከሬጅ ያደርጋቸዋለሁ። በተለይ ወጣቶች 2-3 እየሆናችሁ በአንድ ቤተሰብ ውስጥ ያላችሁ ወንድማማቾች ምናምን ልትሰሩ ትችላላችሁ። ከቤታችሁ እቃ አውጥታችሁ ሸጣችሁ ወደ ቢዝነስ ልትገቡ ትችላላችሁ። ከዚህ በፊት ብለናል፣ ከቢዝነስ ምንጮች ውስጥ አንዱ ያለንን እቃ በመሸጥ የምንገባበት ቢዝነስ ነው። ስለዚህ ወደ ሌላ ቢዝነስ ከሄድን 3-4 ጠረጴዛ በአንድ ቤት ውስጥ ካለን ሁለቱን ወደዚህ ቢዝነስ በማድረግ መስመራችንን በዚህ መንገድ ልናደርገው እንችላለን እና ይሄ ሰከንዳንድ የሚባለው በጣም ትልቅ ቢዝነስ ነው። ውጪ የሚሄድ ሰው የሚመላለስ ሰው የምታውቁ ከሆነ አብሶ ትንንሽ እቃዎችም እንዲያመጡላችሁ በእጅ የሚያዙ እቃዎችም እንዲያመጡላችሁ በማድረግ ሰከንዳንድ ስለሆነ ዋጋው ይቀንሳል። ስትገዙ ስትሸጡት ግን የተወሰነ ሰርቪስ ካደረጋችሁት ካጸዳችሁት ልክ መኪና እንደሚሸጠው ማለት ነው ልታደርጉ ትችላላችሁ። መኪና በቃ የታወቀ ነው አይደለ? አሁን ነው ኤሌክትሮኒክስ መኪኖች ናቸው ዜሮ አዳዲስ ሰው የተለመደው እንጂ መኪና አሁን ድረስ ገበያ ላይ ያሉ ዩዝድ መኪኖች በነዳጅ የምንጠቀማቸው መኪኖች ዩዝድ እንደሆኑ ይታወቃል። 20 ዓመት 15 ዓመት ምናምን ያለፋቸው መኪኖች ናቸው። ስለዚህ አንዳንድ ነገሮቹ የግድ ተጠግነዋል ማለት ነው እና እነዚህ እቃዎች ግን ብራንድ ስለሆኑ ጥሩ ዋጋ ስለሚያወጡ ሰዎች ስቲል ይገዟቸዋል። ዋጋው እስካሁን እየጨመረ ነው። ስለዚህ አሁንም ሞባይል ላይ እና አንዳንድ እቃዎች ላይ መሰማራት ትችላላችሁ። ብዙ ሰዎች ተሰማርተውበታል፣ ግን ስቲል ገበያው ክፍት ነው። ምን ልስራ የሚል መልስ ይሄ ይሆናል ማለት ነው። እነዚህን መስራት ትችላላችሁ። በዚህ ስራ ላይ የሚያስፈልጋችሁ ነገር የተወሰነ የጥገና ሙያ ያስፈልጋቸዋል። ምክንያቱም እቃዎቹ የሚጠገኑ ስለሆኑ ማለት ነው። በነገራችሁ ላይ ተጨማሪ ስራ ልትሰሩ የምትችሉት ከዚህ ጋር ተያይዞ ሰዎች ሊያስጠግኗችሁ ይመጣሉ። አንዳንድ እቃዎችን ያንን በተጨማሪ ሊሰሩ ትችላላችሁ። የሚያዋጣ ቢዝነስ ነው የሚባለው ስርዓት ፍቱ ማለት ነው። ሰዎች እቃ ተበላሽቶብኛል ሲሏችሁ፣ በተለይ አሁን ስቶቭ ስራ ምጣድ ምናምን ሰፈር ውስጥ በጣም ይሰራበታል። ያንን አንተ እየሰለጠናችሁ ልትሰሩበት ትችላላችሁ፣ ከመሸጥ ጎን ለጎን ማለት ነው። የቢዝነሱ ከጎን ሊያሰራችሁ የሚችለው አንዱ ነገር ነው። በጣም ማተኮር ያለባችሁ አዳዲስ ሰዎችን ቅድም እንዳልኩት መተዋወቅ፣ በዚህ እቃ ላይ እቃ አስመጪዎች፣ እቃ ያገለገሉ እቃዎች የሚሸጡ ሰዎችን ማወቅ። ብዙ ሰዎችን ስታውቁ ስልክ የተቀበላችሁ ቴሌግራም ግሩፕ ውስጥ ማስገባት፣ የሚፈልጉት እቃ ድንገት እናንተ ጋር ሊኖር ስለሚችል ያንን ቶሎ መላክ። እነዚህ ቢዝነሱ ሊያንቀሳቀሱ የሚችሉት ናቸው። ሌላ አንድ መፍቻዎች አሉ። ለምትሰሩበት ቦታ የተወሰነ ስፔስ ሊፈልግ ስለሚችል መፍቻዎችም ይፈልጋሉ ማለት ነው። አንዳንድ መፍቻዎች ይፈልጋሉ።
በምትይዙት እቃ ፈርኒቸር ከሆነ ኦፊስ ኢኩፕመንት ከሆነ ለይታችሁ በዛ መሰረት ያለውን ቱልስ መግዛት ይኖርባችኋል ማለት ነው። ይሄ ቢዝነሱን ለማካሄድ ነው። ማስታወቂያችሁን በወረቀት በፍላርስ መበተን ትችላላችሁ ሰፈር ውስጥ። ባለፈው እንዳልኩት ሲበተን ከተማ እንዳያቆሽሽ ትክክል ሊገዙ ይችላሉ የሚባሉ ሰዎች መበተናችሁን አትርሱ ማለት ነው። ግን ሶሻል ሚዲያችሁን አሳድጉት፣ ወደፊትም ስለሚጠቅም በዛ መንገድ መጠቀም ትችላላችሁ ማለት ነው። ሰብስክራይብ ማድረጋችሁን አትርሱ። ሁልጊዜ አዲስ ቢዝነስ ስለምንመጣ ደግሞ ለሰዎች ሼር ማድረጋችሁን አትርሱ። እናንተ አይታችሁ ብቻ ይሄ አይሆነኝም ሌላ ቢዝነስ እጠብቃለሁ ካላችሁ ደስ ይለናል። ግን ለሰዎች ሼር ብታደርጉት ደግሞ አንዱ ለሰው ሊጀምር ስለሚችል ይህንን ብታደርጉልን እንመክራለን። በጣም እናመሰግናለን።